እና ፈርዲናንድ ምን አለ? ፈርዲናንድ አርቴታ አታስቡ ስማ ዩናይትድን እምቢ አይልም አለ። አርቴታ ቢጠየቅ ቢያንስ በውስጡ ያብሰለስለዋል ያስባል። ግን በፍጹም የሚሆን አይመስለኝም። አርቴታ ያልጨረሰው ፕሮጀክት አለው። አይ ፈርዲናንድ እብድ እንዴት እንደሆነ አሁን እኮ ፑንዲቶቹ ምን መሰለህ ፍሬ ዩናይትድ ማን የተሻለ አብዶ አነጋጋሪ ልሁን ነው ማን የተሻለ ርዕስ ልስጥ የተሻለ ነገር ልናገር ነው እንጂ ሚኬል አርቴታን ልክ ዩናይትድ ይጠይቀው ቢያንስ እምቢ አይልም። ይህንን የመሰለ አርሰናል ትቶ መሰለ ሮበን ቫን ፐርሲን አግኝቷል። እሱ እንደዚህ ወለሉ ላይ የተቀመጠ እንዲህ ወለሉ ላይ የተቀመጠ ክለብን አርቴታ ጓጉቶ ሲሄድ እንደዚህ አይነት እብደት ያለበት ነው። የመክሸፍ አንደኛው ምልክት እኮ ነው። ብቻ ብዙ አሰልጣኞች አሉ። ማርኮ ሲልቫ፣ ሎረንት ብላንክ፣ እንደገና ዩሊያን ናይግልስማን ከዩናይትድ ጋር እየተጠሩ ነው። ዚዳን ከዚህ ውስጥ አንዱ ይመጣል በእርግጠኝነት ምንም ጥርጥር የለውም። ግን ዩናይትድ ኔክስ ፈርጉሰንን ያገኛሉ። ኔክስ ፈርጉሰን ስንል የፈርጉሰንን ደረጃ መምጣት ሳይሆን ቢያንስ ማሸነፍ የሚጀምር በዩናይትድ ጥያቄ የማይነሳበት አሰልጣኝ ይገኛሉ የሚለው ትልቁ ጉዳይ ይሆናል። እስከዛው ግን ደረን ፍሌቸር